አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እዚህ ጋር ሀላዋ ልንሰራ ነው። አንድ ሙሉ ግሽጠ፣ ይሄኛው አንድ ሙሉ ግሽጠ ማለት ነው አርግ ያለው። ይሄኛው ዋይ ፒንክ ግሬም የሚባለውን ግማሹን አርጌበት እና ግማሹ አርጌበት ይመታል ማለት ነው። በዚህኛው በእንትን መምቻው በኬክ መምቻው ከተመታ በኋላ ከእንትን አለ ብስኩት አለ እዚህ ጋር ግማሹ ቅጥቅጥ አርጌዋለሁ። ሀሪፍ መሀላ ደግሞ ግማሹ ነው ይሄ ማለት ነው። እና ሶስቱ እንደዚህ ድቅቅ ተደርጎ ከተፈጩ በኋላ በጣም ነው የሚመታው። ቢያንስ ከ10 ደቂቃ በላይ ከተመታ በኋላ ማንጎ ተቆራርጦ ይገባበታል ማለት ነው። ሁለት ማንጎ ነው ከተመታ በኋላ ተቆራርጦ ይገባበታል። በኋላ ይሄ ብስኩት ሙሉ ነበር። ግማሹ ያው በዚህ በኩል ቀጥቅጬዋለሁ። በዚህ ነው ዱቄት አድርጌ፣ እናንተ መፍጨትም ትችላላችሁ፣ ግን በዚህ መትቼ አድቅቄዋለሁ። ግማሹ ደግሞ እዚህ ጋር ከስር አንጥፌዋለሁ። እና ማንጎን ሙሉን አይደለም እዛ የተጨመረው። ሁለት ማንጎ ነበር፣ አንድ እንደዚህ የተቆረጠው፣ አንድ ቁራጩ ከክሬሙ ጋር አብሬ መተዋለሁ። ከሶስቱ ከዛ በኋላ ይሄኛው በላይ ላዩ ነው የሚደረገው ማለት ነው። أول شيء منتهى بسكوت، بعدين هذا كريمة جاهز كريم حطي فوق، بعدين أحطي شوية مانجو، بعدين أحطي كريم مرة تانية، بعدين فوق يعني مانجو። ከዛ በኋላ ያው ክሬሙና እንትኑ ማንጎን ከተደረገ በኋላ የተፈጨው ብስኩት በላይ ላዩ ይከደናል ማለት ነው። ከዛ በኋላ ይኸው እንደዚህ ክሬሙ በላይ ላዩ ማንጎም ማንሶኛል፣ ክሬሙም ማንሶኛል። ሳህኑ ትንሽ በዛ ብሎብኝ ነው እና በዚህ ያበቃል ማለት ነው። መጨረሻ ፍሪጅ ነው የሚጨምረው። ስዊት ምንድን ነው የሚሉት እነሱ? ስዊት ነው ያኔ ኬክ ሳይሆን ስዊት ነው። እና በዚህ ያበቃል ማለት ነው። የተጠቀምኩት ሁለት ማንጎና አንድ ግሽጠ ድሬም ወር ግማሽ እና ይሄ ምንድነው ሀሊብ ምንድን ነው የሚሉት? ይሄኛው የሀላዋ ክሬም ግማሽም ራሱ አልጨመርኩት፣ ከግማሽ በላይ ነው ያለው። የተከፈተ ነበረ፣ ሩቡ ነው የጨመርኩበት። ሩብ በዚህ ጨምሬበታለሁ። አንድ ቁራጭ ማንጎ ሶስቱ አንድ ላይ ነው የመታኋቸው ማለት ነው። ግን በደንብ መመታት ይፈልጋል። እና በዚህ አበቃ ማለት ነው። ወዶቼ ሰላም ሆኖልኝ